አዲስ አበባ ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ ላይ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ። ፖሊስ እንዳለውም ከሆነ ተጠርጣሪዎቹ ሸጋው ጫኔ አን ላይ መሐመድ ሐምዛ ያሲን አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ናቸው። እነዚህም ተጠርጣሪዎቹ ዩኒፎርሙን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያም ሰርተዋል። በዚህም በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ ባለስልጣኑን ገጽታ በሚያንቋሽሽ መልኩ ሐሰተኛ ቪዲዮ አዘጋጅተው በቲክቶክ አሰራጭተዋል። እነዚህም ልጆች የተያዙበት ምክንያት እንዳልኳችሁ የባለስልጣኑን ገጽታ በማንቋሸሽ ነው። እንዳነበብኩላችሁም የባለስልጣኑ ገጽታ ተበላሽቷል የተባለው በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የባለስልጣኑን ገጽታ አበላሽተዋል። እናም ግለሰቦቹ በዚህ ህገወጥ ተግባራቸው በርካታ ሰዎችን አሳስተዋልም ተብሏል። እናም ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተነግሯል። እናም ከቦታው ጓደኞቻቸው ባደረሱኝ መረጃ መሰረት ይሄ ነገር ምክንያቱ ይሄ ነው ወይም ደግሞ የተያዙበት ምክንያት ይሄ እስካሁን ድረስ ቀጠሮ ይሰጥባቸው ወይስ ሌላ ነገር ይደረግ የሚለው ነገር እስካሁን በግልጽ አልተወሰነም። ልክ እንደተወሰነ ወይም ደግሞ እንደታወቀ ወደ እናንተ ማደርስላችሁ። የደንብ ማስከበር መለያ ልብስን ለብሰው ህዝቡን ሲያሳስቱ ነበሩ የተባሉ ተጠርጣሪዎች ቲክቶከሮችን ጨምሮ በቁጥጥር ስር መዋላቸው ተሰምቷል። የደንብ ልብሱን አስመስለው በመልበስ የደንብ ማስከበር ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያም መስራታቸው ነው የተገለጸው። በመዲናችን አዲስ አበባ ቆሼ የሚባለው አካባቢ የተፈጸመው ዝርፊያ በርካቶችን ያሳዘነ መሆኑን እየተመለከትን እንገኛለን። ይህ አሽከርካሪም የውጭ ዜጎችን አሳፍሮ በሚጓዝበት ጊዜ እንዴት ገንዘብ አሰጠንም በማለትም እንዴት ለነሱ ታግዛለህ በማለት ሲደበድቡት፣ ከዚህ ባለፈም ደግሞ አንገቱ ላይ ያለውን ሀብል ሲወስዱ የሚያሳይ ቪዲዮ ተጋርቷል። ይህ ቪዲዮ መች እንደተቀረጸ እስካሁን ድረስ የተረጋገጠ መረጃ አላገኘውም። ነገር ግን እጅግ በጣም የሚያሳዝንና ይህንን ሰርቶ የሚበላ ወጣትን እንደዚህ ማንገላታታቸው በጣም የሚያሳዝን ነው። በዚህ ጉዳይ ላይ የአዲስ አበባ ፖሊስም ማጣራት ያደርጋል ብዬ ተስፋ አደርጋለሁ። መልካም ቀን። የነዳጅ ችርቻሮ መሸጫ ዋጋ አሁንም ላይ መሻሻያ ተደርጎበት በዚህ መሰረት ከመጋቢት 14 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ የተደረገው የዋጋ መስተካከያ ይሄንን ቤንዚን በሊትር 112 ብር ከ67 ሳንቲም፣ ኬሮዚን በሊትር 107 ብር ከ93 ሳንቲም እንዲሁም ሌሎች ማስተካከያዎች ይሄንን ይመስላል። ይሄንን ሙሉ ገጽ ወይም ደግሞ ይሄንን ሙሉ ደብዳቤ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ፖስት አድርጌላችኋል። ቻናሌን ስም ሙሴ ሰለሞን ብላችሁ ማግኘት ትችላላችሁ። አለበለዚያ ደግሞ ባዮ ያለው ሊንክ መጠቀም ትችላላችሁ። ከሁለት ወር በፊት ጨምሮ የነበረው ነዳጅ ዛሬም ጨምሯል። በዚህም መሰረት ዛሬ ከ12 ሰዓት ጀምሮ የነዳጅ ዋጋ የ10 ብር ጭማሪ በማሳየት 1 ሊትር ቤንዚን በ112 ብር ከ67 ሳንቲም መሸጥ ጀምሯል። እዚህ ጋር የምትመለከቷቸው ሶስት ሰዎች የሕክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው እየሰሩ ነበርም። ኢሊባቦር ዞን ውስጥ ያጋጠመ ነው። ታዲያ ሶስቱ ግለሰቦች ክሊኒክ ከፍተው ለበርካታ ጊዜ ሲሰሩ አልተደረሰባቸውም ነበርም። በቅርቡ ታዲያ የ9 ወር ጨቅላ ህፃን ታማ በወላጆቿ አማካኝነት ወደዚህ ክሊኒክ ትመጣለች። እዚህ ጋር የምትመለከቷት ግለሰብ መርፌ ትወጋታለች 2 ጊዜ ታፋዋ ላይ። ህፃኗ በደረሰባት በዚህ ሕክምና የተነሳም ህይወቷ ያልፋል። ይህንን ተከትሎ ቤተሰብ ክስ ይመሰርታል። ጉዳዩ ሲመረመር የሕክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው ሲሰሩ እንደነበረ ነው የተደረሰባቸው። ሆስፒታሉን ወይም ክሊኒኩን ከፍተዋል የተባሉት ሁለቱ ሰዎች እያንዳንዳቸው በ5 ዓመት እስራት፣ እቺ ግለሰብ ደግሞ በ4 ዓመት እስር እንድትቀጣ ውሳኔ ተላልፎባቸዋል። ከዛሬ ጀምሮ በአዲስ አበባ ውስጥ የሚገኙ የንግድና የትራንስፖርት አገልግሎት የሚሰጡ ማለት ነው እስከ ምሽት ድረስ አገልግሎት የመስጠት ግዴታ አለው። ይህም ደግሞ ከዛሬ ጀምሮ ተግባራዊ እንደሚደረግ የአዲስ አበባ ንግድ ቢሮ አስታውቋል። ቢሮ እንዳለው ከሆነ የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡ ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ መውጣቱን አንስቷል። ይህም ደግሞ ቀደም ብሎ በከተማ አስተዳዳሪው ካቢኔ ያስተላለፈውን ውሳኔ ለማስፈጸም በመሆኑ ከዛሬ ማለትም መጋቢት 10 2017 ዓ.ም ጀምሮ ሙሉ ለሙሉ ተግባራዊ መደረግ ይጀምራል። እናም በደንቡ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግ እና ደንቡንም የማስተዋወቅ ስራ እንደሚሰራም እንዲሁ ገልጿል። ሞተር ሳታጠፉ ነዳጅ ለምትሞሉ ይሄ ቪዲዮ ማስጠንቀቂያ ነው። የምትመለከቷት ዳማስ ትላንትና በኖክ ማደያ ሞተር ሳታጠፋ ነዳጅ እየቀዳ ነበር አሽከርካሪው። ከዛ በኋላ በምታዩት መልኩ እሳቱ ተነስተዋል። የሚገርመው ነገር በማደያ ውስጥ 2 ነዳጅ ጫኝ ቦቴዎች ነበሩ። እሳቱ ወደዛ አለመዛመቱን